ከስደት የተመለሰ ሰው በሙሉ ጸበል ተጠምቆ ነው ቤተክርስቲያን መግባት ያለበት የሚል ሐሳብ የያዘ ይመስለኛል። ይሄ በልምድ የምንለው አለ። ለምሳሌ አንድ ሰው እገሌ የት ሄደ ቻይና በቃ ሲመጣ መጠመቅ አለበት እሱ ቤተክርስቲያን እንዳይገባ ምናምን የሚባል ነገር አለና ወደ ውጭ ሀገር የሄደ ሰው በሙሉ ተመልሶ ሲመጣ ጸበል ተጠምቆ ነው መግባት ያለበት የሚል ትምህርት የላትም ቤተክርስቲያን። ግን ማለት ይሄ ምን ማለት ነው? መድኃኒት የሚታዘዘው እንደ በሽታው ሁኔታ ነው። እንደ በሽታው ሁኔታ ብቻ አይደለም፣ እንደ በሽተኛው ሁኔታ ነው። የተለያዩ መድኃኒቶች ለአንድ በሽታ የተለያዩ መድኃኒቶች ሊወሰዱ ይችላሉ። ለምሳሌ ነፍሰ ጡር የምትወስደው መድኃኒትና ጤነኛ ሰው የሚወስደው መድኃኒት እኩል አይደለም። ህመሙ አንድ አይነት ሊሆን ይችላል፣ መድኃኒቱ ትሪትመንቱ ግን ይለያያል። ስለዚህ አሁን ከውጭ ሀገር የመጣ ሰው በሙሉ ጸበል መጠመቅ አለበት የሚል ትምህርት የላትም። ግን ጥምቀቱን የልጅነት ጥምቀቱን የሚገዳደር ነገር ከሰራ ለምሳሌ ማተብ የሚያስበጥስ ሃይማኖት የሚያስቀይር ከክርስትና ጋር የሚገዳደር በደል የፈጸመ ሰው ትክክል ነው፣ መጽሐፈ ቄደር ተደግሞለት ጸበል ተጠምቆ ወደ ክርስትናው ይቀላቀላል። ከዚህ ውጭ ግን ውጭ ሀገር ስለሄደ ብቻ ጸበል ተጠምቆ ነው ቤተክርስቲያን መግባት ያለበት የሚል ትምህርት የላትም። እና እህታችን ቆም ብላ ማሰብ ያለባት እዛ ውጪ በነበረች ሰዓት ምን ታደርግ ነበረ? ክርስትናዋን የሚገዳደር ነገር ምን አድርጋለች? ከክርስትና ውጪ ከሆነ ሰው ጋር ግንኙነት ፈጽማለች ወይ? ከክርስትና እምነት ውጪ ከሆነ ሰው ጋር ጋብቻ ውስጥ ነበረች ወይ? ወይም ደግሞ ማተበን የሚያስበጥስ ሃይማኖትን የሚያስቀይር ነገር ሰርታለች ወይ? ክርስትናዋን የልጅነት ጥምቀቷን የሚጎዳ መንፈስ ቅዱስን የሚያሳዝን ነገር ሰርታለች ወይ? ይሄን ክሎዝሊ ማለት በትክክል ከንስሐ አባቷ ጋር መነጋገር ያስፈልጋል ማለት ነው። ይሄን የሚወስነው የንስሐ አባት ነው። ይሄ ቄደር ያስፈልገዋል ቄደር ያስፈልገውም የሚለው የንስሐ አባት ስለሆነ ቀጥታ ከንስሐ አባት ጋር መገናኘት ያስፈልጋል። በተለይ ደግሞ እኔ ለብቻዬ የምናገረው ነገር አለ የምትል ከሆነ ደግሞ በውስጥ መስመር ደውላ ታውራን እንጂ በጅምላ ከውጭ የመጣው ሁሉ ተጠምቆ ነው መግባት ያለበት የሚል ትምህርት በቤተክርስቲያን የለም። በጣም መልካም እናመሰግናለን።